ሰላም እንዴት አላችሁ ውድ የቴክኖ ታይም ተከታታዮች። በዛሬ ቪዲዮ ይዤላችሁ የቀረብኩት ኢንተርቪላን ራውቲንግ ይሰኛል። ከዚህ በፊት በነበረኝ ቪዲዮ ላይ ቪላን እንዴት ክሬት ማድረግ እንችላለን፣ ለቪላኖቹ አሳይን ፖርት እንዴት እናደርጋለን፣ እንዲሁም ኮምፒውተሮችን በአይፒ አድሬስ አሳይን አድርገን እንዴት በቪላናቸው ውስጥ ሆነው ኮሙኒኬት ማድረግ እንደሚችሉ አሳይቻችኋለሁ። በዛሬ ቪዲዮ ደግሞ ከአንድ ቪላን ወደ ሌላ ቪላን፣ ከአንድ ኔትወርክ ወደ ሌላ ኔትወርክ እንዴት አድርገን ኮሙኒኬት ማድረግ እንችላለን የሚለውን ነው ማሳያችሁ። ለዛሬ ኢንተርቪላን ራውቲንግ እንዴት ይሰራል፣ እንዴት ኮንፊገር ማድረግ እንችላለን የሚሉትን በትንሹ ከቨር ለማድረግ እሞክራለሁ ማለት ነው። ስለዚህ በቅድሚያ ስንት አይነት ኢንተርቪላን ራውቲንግ ሜቶዶች አሉ የሚለውን ከቨር ለማድረግ ልሞክርና ከነሱ ውስጥ ካሉት ሜቶዶች ውስጥ አንደኛውን መርጬ ለዛሬ ቪዲዮ ኮንፊግሬሽኑን አሳያችኋለሁ ማለት ነው። በዚህ መሰረት ኢንተርቪላን ራውቲንግ ላይ 3 አይነት ሜቶዶች አሉ ማለት ነው። አንደኛው የሌጋሲ ወይም ደግሞ ትራዲሽናል ሜቶድ ብለን የምንጠራው የኢንተርቪላን ራውቲንግ አይነት ይሆናል። ሁለተኛው ደግሞ ራውተር ኦን ስቲክ የምንለው፣ እንዲሁም በሶስተኛ ደረጃ ኢንተርቪላን ኢን ሌየር 3 ስዊች የሚሉት 3 ሜቶዶች በኢንተርቪላን ራውቲንግ ሴናሪዮ ውስጥ የተካተቱ ይሆናሉ ማለት ነው። ስለዚህ ለዛሬ በዋናነት ይዤላችሁ ለማቅረብ የፈለኩት የሌጋሲ ወይም ትራዲሽናል ሜቶድ የምንለውን የራውቲንግ አይነት የኢንተርቪላን ራውቲንግ አይነት ይሆናል ማለት ነው። ዴፊኒሽኑን በተወሰነ መልኩ ላሳያችሁና ወደ ኮንፊግሬሽኑ ማለፍ እንችላለን ማለት ነው። ስለዚህ ሌጋሲ ወይም ትራዲሽናል ኢንተርቪላን ራውቲንግ ምን ማለት ነው? ይሄ በብዛት በስፋት ቆየት ባሉት የኔትወርክ አይነቶች ቆየት ባሉት የኔትወርክ ሜቶዶች ላይ ተግባራዊ የሚደረግ ሲሆን በአሁኑ ሰዓት ግን ከሞላ ጎደል ከአገልግሎቱ ውጭ ሆኗል ማለት ነው። ይሄንን የኢንተርቪላን ራውቲንግ ይሄንን ሌጋሲን ለመጠቀም ክሬት ባደረግናቸው የቪላን መጠኖች ልክ ኦር ደግሞ ባሉን የኔትወርክ መጠን ልክ ራውት ሊያደርግልን የሚችል የራውተር ፖርት ያስፈልገናል ማለት ነው። ይሄም ስንል ለምሳሌ 10 ቪላኖች ቢኖሩን ኦር ደግሞ 10 ኔትወርኮች ቢኖሩን ለ10ሩ 10 የራውተር ፖርት ያስፈልገናል ማለት ነው። ይሄንን ኮንፊገር ለማድረግ እዚህ ጋር እንደሚታየው ራውተራችን እዚህ ጋር ይኖራል፣ ስዊቻችን አለ፣ እንዲሁም 2 ቪላኖች እዚህ ጋር ክሬት ተደርገዋል ማለት ነው። ቪላን 10 እና ቪላን 20 የሚሉ 2 ቪላኖች አሉ ማለት ነው። እነዚህን ሁለቱን ቪላኖች ለማስተናገድ ሁለቱ እርስ በርሳቸው ኮሙኒኬት ማድረግ እንዲችል ምን መኖር አለበት? ራውተር ይኖረናል። የራውተሩ ስራ ምንድነው? ሁለቱን ቪላኖች ኮሙኒኬት ማድረግ እንዲችሉ ማስቻል ማለት ነው። ነገር ግን እነዚህ 2 ቪላኖች ለእያንዳንዳቸው ራሳቸውን የቻለ የራውተር ፖርት ይኖራቸዋል ማለት ነው፣ እያንዳንዱን የሚያስተናግድ። ይሄ ማለት ይሄኛውን ላይን ከተመለከት ነው ይሄ ማለት የቪላን 10 እዚህ ጋር ያሉት ኮምፒውተሮች በሙሉ ወደ ስዊች በዚህ ወይ ይሄዳሉ። ዘን ወደዚህ ላይን ይገባል ማለት ነው። እዚህ ጋር እንደሚታየው ይሄ አንዱ የቪላን 10 ፖርት ይሆናል ማለት ነው። ከዚህ በመቀጠል ደግሞ ወደ ቪላን 20 ይሄኛው ሌላኛውን ፖርት በመጠቀም ይሆናል ማለት ነው ኮሙኒኬት የሚያደርጉት። ይሄ ወይ በአሁኑ ሰዓት ከሞላ ጎደል ከስራ ውጪ የሆነ ነው ማለት ነው። ምክንያቱም 10 እና 20 የቪላኖችን ክሬት ማድረግ ብንችልም በዋናነት እርስ በርሳቸው ኮሙኒኬት ለማድረግ በምንሰራው ኢንተርቪላን ራውቲንግ ውስጥ ይህ ሜተድ ለእያንዳንዱ ቪላን ራሱን የቻለ ፊዚካል ፖርት ይፈልጋል ማለት ነው። ስለዚህም ይሄንን ትራዲሽናል ወይ
የሚያስወግድልን ሌላ ሜተድ እንፈልጋለን ማለት ነው። ለዛሬ ከዚህ ቀጥዬ የማሳያችሁ በሌጋሲ ኦር ትራዲሽናል ዌይ የምንለውን የራውቲንግ አይነት ኢንተርቪላን ራውቲንግ እንዴት ነው ኮንፊገር ማድረግ የምንችለው የሚለውን ከዚህ በመቀጠል አሳያችኋለሁ ማለት ነው። ወደ ኮንፊግሬሽኑ እንሄዳለን።